አዶናይ ከጠየቃችሁ መልስ የመለሰው ዮኒ ማኛ የሶሻል ሚዲያ ኪንግ፣ ሰይፉ ፋንታውን ኪንግ ነው። ወደ ለሌላ አይመልስም አዶናይ ስማርት። ሌሎች ቀጥቅጠውታል። ለማን ይመልሳል? ለማን ይመልሳል? አይመልስም። ዮኒ ማኛ አለ፣ ሰይፉ ፋንታውን አለ። የሰይፉን ውለታ የረሳችሁ ውለታ ቢስ ቆሻሻ ማለት እንዳበሻ አታመጡ። ሰይፉ ለመቅዶኒያ ስንት ቀን ሙሉ ኦፊስ ሆኖ እየተኛ እየተንደባለለ 1 ቢሊዮን ብር ያሰባሰበ ወንድማችን ነው ሰይፉ ፋንታውን። በዚህ በአዶናይ ሴጋ የተነሳ ሲሰደባየው። ሌላውን ተው፣ ሰይፉ ያደረገው ሌላውን ተውት። ለመቅዶኒያ ብሎ 1 ወር ሙሉ እየተኛ ኦፊስ አድርጎ ጓደኛ የተባለን ጠርቶ ዓለም ላይ ያለ ተጽዕኖ ፈጣሪ የተባሉትን ኢትዮጵያውያንን ጠርቶ 1 ቢሊዮን ብር ያሰባሰበ ለመቅዶኒያ ሰይፉ ፋንታውን ይባላል። ማንም እሱን የመናገር ሞራል የለው። ማንም ኢትዮጵያዊ ሞራል የለውም። ግን አበሻ ደነዝ ሾርት ሚሞሪ የማያነብ ስለሚበዛ ገስቧል። ለዚህ ለአዶናይ ሴጋ ብሎ ሰይፉ ይሰደባል። this is the saddest part። ሰይፉን የመናገር ሞራል ያለው ኢትዮጵያዊ የለም። 1 ቢሊዮን ብር ስንት እንደሆነ ታውቃላችሁ? መረኖች ናቸው። አዶናይ ሰሞኑን እግዚአብሔር መጫወት ጀምረሃል። በሰላም ነው? ሰግጡ ስትል አልነበር እንዴ? ሰግጥ ስትል አልነበር እንዴ? ወደ እግዚአብሔር መቻ ስምህን እንኳን ለየት የማታውቅ ልጅ ነህ። አዶናይ ማለት ምን አይነት ስም? ፕሮፌት እዩ ጩፋ የነገረ ስምን እሱ ነው ያስታወሰ እኮ። ስምን ያስታወሰ ፕሮፌት እዩ ጩፋ ነው። ስም ማን እንደሆነ ታውቃለህ ብሎ ነው ያለ አዶናይ። ሰግጥ ብሎ ተጽዕኖ ፈጣሪ እንደዚህ ነው። ለመሀይም አሸርጋጅ ነው አበሻ። ሰይፉ ግን ኢትዮጵያ ማትረሳው ውለታ ውለሃል። ለመቅዶኒያ ለዶክተር ቢኒ 1 ቢሊዮን ብር እንቅልፍ እያጣ ያዘጋጀ ወንድሜ ነው። 3 ደቡብ አነሳ። ደቡቦች በሙሉ አዶናይ ያሉ ተሸወዱ። ደቡቦች ሰገጤ ነው። አዶናይ በጣም ሰገጤ ነው። የደቡብ ሕዝብ ፍቅር መሆኑን ስለሚያውቅ በትንሽ ነገር